የሚሸጥ ቤት ይላችሁ ቀርብ ያለው ወሎ 400 ካሬ ላይ ያረፈ 5 ክላስ ነው። ኤልኤም አሰራር የተሰራ ነው። አሰራሩ እንደምታዩት ኤል ሽብ ነው። ይለያል። እንዳልፋችሁ የበረንዳው ቋሚ በብረት ነው። አካባቢው የሞቀ የደመቀ ሰፈር ነው። እንዳልፋችሁ ሁለት ሆናችሁ መግዛት የምትችሉት 200 ካሬ ነው የሚደርሰው። 400 ካሬ ማለት በጣም ትልቅ ነው። እንዳልፋችሁ እንደዚሁም ደግሞ ቃጡር ላይ ቦታ አለ ወይ ብላችሁ ለጠየቃችሁ ለእናንተ ምላሽ የምሰጣችሁ ይሆናል። ኮመንት ላይ ደግሞ በአላህ መልስልን ለምትሉ እህት ወንድሞቼ ማለት ነው እዚህ ጋር ምላሻችሁን የምሰጣችሁ ይሆናል። የዚህን የ400 ካሬ የ5 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አርማይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት ይላችሁ ቀርብ ያለው ወሎ 400 ካሬ ላይ ያረፈ 5 ክላስ ነው። አሰራሩ ዘመናዊ አሰራር የተሰራ ኤል ሺፕ የእንጨት ቤት ነው። ኤልኤም አሰራር ነው የተሰራው። ሁለት ተፋሰስ ነው። ኤልኤም ማለት ይሄ ነው። ሰርቪስ አሰራር ማለት ደግሞ በአንድ በኩል ብቻ ነው ተፋሰሱ ማለት ነው። ዋጋውን እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። እንደዚሁም ቃጡር ላይ ቦታ ይሸጣል እንዴ ቤት ይሸጣል እንዴ እያላችሁ ጥያቄ ላቀረባችሁልኝ ልጆች ማለት ነው ለእናንተ ምላሽ ይሰጣችኋለሁ። ላይክ አድርጉ። ባለፈው ያጋዛሁትን ቤት ስታውለካ ቃጡር ቤት ይሸጣል እንዴ እያላችሁ ነበረ። መንገድ ያለፈ አለ፣ እንደዚሁም ደግሞ መንገድ ያላለፈው ቀለም ተቀብቷል። ነገር ግን እዚህ ጋር ስትገዙ በዘመድ ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ በቤተሰብ ሊሆን ይችላልና የምታስገዙት አልፏል ተብላችሁ ብቻ ሳይሆን በባለሙያ ቅድሚያ ሳታሳዩ ብትገዙ በኋላ እየየ እንዳይመጣ ማለት ነው። ምክንያቱም እዚህ ጋር መንገዱ ተለይቶ መዘጋጃ ገብቶ ያኔ ቀለም ተቀብቷል። እዚህ ጋር ቀለሙን እንደዚህ ሳታወጥ እዚህ ጋር ነው ተብላችሁ ሊሸጥላችሁ ይችላል። ባለፈው እንደዚህ መንገድ የሚነካው ተጋስተው እንደገና መንገድ እንደሚነካው ሲያረጋግጡ አልቆዩም ነበረ፣ ብሩም ተመለሰላቸው ማለት ነው። ስለዚህ ስትገዙ ማለት ነው ሲገዙላችሁ ቤተሰቦቻችሁ ቅድሚያ በባለሙያ አሳይተው ይግዙላችሁ። መንገድ ይነካው አይነካውም የሚለው ማለት ነው። ቀለም እዚህ ጋር ድንጋይ ላይ ነው ሁላ የተቀባው፣ እንደዚሁም ደግሞ ባህር ዛፍ ላይ ነው የተቀባው፣ እንጨት ላይ ነው የተቀባው። ያ ቀለም እንደዚህ ላያስታውቅ ይችላል። እንደዚሁም ደግሞ ድንጋይ ከሆነ ሊገለበጥ ይችላል። በዚህ ጋር መንገድ ይሄን አይነካውም ተብላችሁ ሄዳችሁ መግዛት ብቻ አይደለም ማለት ነው። ኮመንት ላይ ደግሞ በአላህ መልስልን የምትኮምቱ አይቻለሁ ማለት ነው። በአላህ አትበሉ። እዛ ጋር የጠየቃችሁ ጥያቄ መመለስም አልችል ከሆነ ሳበዛ፣ ስለዚህ ግዴታ እንዲመልስ እያስገድዳችሁ ነው ማለት ነው። በአላህ አይባልም። ምክንያቱም አንገብጋቢ ከሆነ በቃ ያ ነገር ለእናንተ እንደዚህ አስጊ ላይ ሆኖ ከሆነ በውስጥ እንደዚህ ሪከርድ ወይም ጽሁፍ አስቀምጡልኝና ካየሁት እመልሳለሁ ማለት ነው። መቼም እንደዚህ ስልኬ እንደዚህ ዝም ብዬ አላልፈው ማለት ነው። እስከ ዛሬም ነግሬያችኋለሁ መግዛት እንዳለባችሁ እንዴት እንደሆነ እንደዚህ የምችለውና የሰማሁትን የማውቀውን ሳካፍላችሁ ቆይቻለሁ። ያልገባችሁ ነገር ካለና እንደዚህ ግልጽ ያልሆነላችሁ ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ እመልስላችኋለሁ ብያችኋለሁ። ኮመንት ላይ ገብታችሁ በአላህ እንዳትሉ ውድ የቻናሌ ቤተሰቦች። እኔን እንደዚህ በቃ ክፉ ነው አይመልስም ብላችሁ ልታስቡ ትችላላችሁ ማለት ነው። ለዛም ሳይሆን የሚመለስና የማይመለስ አለ ማለት ነው። ይህንን ብዙዎቻችሁ ትረዱኛላችሁ ብዬ እገምታለሁ። ስለምታበረታቱ ሼርም ስለምታደርጉ ከልቤ አመሰግናለሁ። ተስፋ እንዳትቆርጡ። ቦታ አናገኝም ቤት አናገኝም ብላችሁ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። እዚህ ጋር እኔ እንደ አቅማችሁ ማቅርቤላችኋለሁ ቦታም ቤትም ማለት ነው። ውሳኔያችሁም ማስተካከል ብቻ ነው። ብዙዎቻችሁ በእኔ ላይ ቤተሰብ የምትልኩ ከሀገር ውጭ ያላችሁ እንደዚህም ሀገር ውስጥ ያላችሁም የምትመጡ የምትወስኑ ናችሁ። ቤተሰቦቻችሁም የሚወስኑ ናችሁ። ከሀገር ውጭ ያላችሁ ቤተሰብ የምትልኩ ቤት እያላችሁ ቦታ የምትገዙ ያላችሁ ለትርፍ ሳላደንቅ አላልፍም። እንደዚህ እስከዛሬ ሳትገዙ 8 ዓመት 10 ዓመት የሆናችሁ ቦታም የሌላችሁ ቤትም የሌላችሁ አሁን መግዛት ትችላላችሁ ማለት ነው።
እንደዚህ እስከዛሬ ያልገዛነው መግዛት አንችልም ብላችሁ ተስፋ መቁረጥ የለባችሁም። ምክንያቱም ቦታ የሚገዛ ብር አላችሁ ማለት ነው። የሚገዛላችሁ ስላለመሰላችሁ ነውና እንደዚህ ላልገዙት ጓደኞቻችሁ፣ ዘመዶቻችሁ ሼር አድርጉላቸው ይህን ቪዲዮ ማለት ነው። ገብተው ቤቴን ይጎብኙት። አለ እንዳቅማቸው የለቀኩት ማለት ነው። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ እመልሳለሁ ማለት ነው። ወደ 660 ቪዲዮ ለቅቄያለሁኝ። ላልገዙት ሞራል ስጧቸው፣ እንዲገዙ ሸር አድርጉላቸው ነው የምላችሁ። ውድ የቻናሌ ቤተሰቦች 13800 ሰብስክራይብ አስገብታችሁኛል። 20000 ሰብስክራይብ አስገቡኝ። አቀርባለሁ፣ እንዳቅማችሁ ተስፋ እንዳትቆርጡ። እስከዛሬ ሳቀርብላችሁ ቆይቻለሁ። ቤተሰብ ስትልኩ በአግባቡ አስተናግጄላችኋለሁ። ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። ለካሜራ ፈቃደኛ የሆኑልኝን ሻጮችንም ገዢዎችንም አሳይቻችኋለሁኝ በተግባር ከ20 ቪዲዮ ያልተናነሰ ለቅቄያለሁ። የፊርማ ቪዲዮ ገብታችሁ ጎብኙት። ለበለጠ መረጃ ቤቴን ማለት ነው። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። እዚህ ጋር እንደምታዩት አሰራሩ ኤልኤም አሰራር የተሰራ ነው። 2 ተፋሰስ ነው። ያምራል። ቁመት ያለው ነው። የበረንዳው ቋሚ በብረት ነው። የበር አገጣጠሙ እንደምታዩት ይለያል። የሚያምር ቤት ነው። ለ2 ሰው መሆን የሚችል ነው። 400 ካሬ ማለት ለ2 ሰው መሆን ይችላል። አንድም ሰው ሆናችሁ መግዛት ትችላላችሁ። 2 ሰው ሆናችሁ መግዛት ትችላላችሁ። ነገር ግን ዋጋው ተመጣጣኝ ዋጋ ነው። ዋጋውንም እነግራችኋለሁ። እስከዛሬ እኔ ቤትም ቦታም ሳቀርብላችሁ ዋጋ እየተናገርኩ ነው። ዋጋውን ንገርን እያላችሁ እንደዚህ ኮመንት የምትቆሙት ስላየሁ ነውና ቪዲዮውን ሳታዳምጡ ዋጋ ንገርን ትላላችሁ። በውስጥ ራሱ እንደዚህ ስክሪንሾት አድርጋችሁ ስንት ብር ነው ብላችሁ የምትጠይቁኝ አላችሁና እዚህ ጋር እኔ ዋጋ ተናግሬ ማለት ነው። በውስጥ ደግሞ ገዢ የሆናችሁ ብቻ አናግሩኝ፣ እመልስላችኋለሁ። ጥያቄ ካላችሁ ኮመንት አድርጉ፣ ቀጣይ ላይ እመልሳለሁ ብዬ በተደጋጋሚ ተናግሬ ያለሁኝ። እንደዚህ በውስጥ ደግሞ ቶሎ አልትመልስም ብላችሁ የምትቆጡ ልጆች ማለት ነው። እናንተን እንደማይመቻችሁ ስራ ላይ ሆናችሁ ላይመቸው ይችላል ብላችሁ ማሰብ ነው እንጂ ያለባችሁ በሌላ ነገር ማሰብ የለባችሁም ማለት ነው። ብዙዎቻችሁ እንኳን ሪከርድና ጽሁፍ ስታስቀምጡ ሲመችክ ስታየው መልስልን የምትሉ ናችሁ። ስለተረዳችሁ ከልቤ አመሰግናለሁ። የስራ ሰው የሆነ ሰው ሲጀመር ሰውንም ይረዳልም፣ በቃ ስለ ሁሉም ነገር ያውቃል ማለት ነው፣ ስለ ሰው ማለት ነው። ነገር ግን አንዳንድ ሰዎች አላችሁ ማለት ነው እላፊ ቃላት ሁሉ የምትጽፉ ማለት ነው። እኔ መስሚያዬ ጥጥ ነው፣ አልሰማችሁም። ገዢ የሆነ ሰው ብቻ እናገራለሁ። እስከዛሬ ተስፋ ቆርጣችሁን አልገባችሁን ነገር እንደዚህ ስትጠይቁኝ ግልጽ አድርግልን ስትሉ ስመልስላችሁ ቆይቻለሁ። በቪዲዮ መጥቼ እዚህ ጋር ማለት ነው። ያጎደልኩባችሁ ነገር የለም። እንዴትስ መግዛት እንዳለባችሁ አካባቢ በሚሸጠው ዋጋ ግዙ፣ ውጤታማ እንድትሆኑ፣ ሲቸግራችሁ ቶሎ እንዲሸጥላችሁ ብዬ ሳስረዳችሁ ቆይቻለሁኝ። ያጎደልኩባችሁ ነገር የለም። የኮሚሽን እጥፍ አድርጋችሁ ሰታችሁኛል። ከሀገር ውጭ ያላችሁ እህት ወንድሞቼ አመሰግናለሁ። የሰውን ገለታ እንደዚህ እምጥል ሰው አይደለሁም፣ እምረሳ ሰው አይደለሁም። እየነገርኳቸው ነው። በተደጋጋሚ አመሰግናለሁኝ እያልኩ ማለት ነው። ስለዚህ በውስጥ ገብታችሁ እንደዚህ የሚያስቀይም ቃላት ስትጥፉ ይናደዳል ብላችሁ ከሆነ መስሚያዬ ጥጥ ነው፣ አልሰማችሁም። ምንም በቃ ቦታ የለኝም ለእናንተ ማለት ነው። የዚህ 400 ካሬ የ5 ክላስ ቤት ዋጋው 3.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁኝ። አዲስ የማህበር ቦታ በሚመራ ሰዓት በወሎ ዙሪያ እየላችሁ ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላ፣ ቱቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ በተመጣጣኝ ዋጋ ቤትና ቦታ ሳቀርብላችሁ አመልጣችሁ ማለት ነው። ለዛሬ እየላችሁ የቀረቡትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።